ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን የዕለቱን ዜናዎች ይዘን መጥተናል ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናቀርባለን አብራችሁ እንድትቆዩ ግብዣችን ነው መልካም ጊዜ በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ መቀጠሉ እየተገለጸ ይገኛል ከፍተኛ ወታደራዊ ድሎች መገኘታቸውን ነው ከቀጠናዎቹ የደረሱን መረጃዎች የሚያመለክቱት በጉዳዩ ላይ ዝርዝር መረጃ ላይ ካፈለን የዘውትር ተሳታፊያችን መስመር ላይ ይገኛል በምዕራብ ጎንደር ዞን መተማ ወረዳ ሁለተኛ ከተማ በሆነችው መተማ ዮሐንስ ከተማ ላይ የፋኖ ኃይሎች በከተማዋ ሶስት ዋና ዋና መግቢያ በሮች ጎንደር በር አዲስ ዓለም በርና ጋላባት በር በሚባሉት የከተማዋ መግቢያ በሮች ላይ ከፍተኛ ጥቃት በመፈጸም በአገዛዙ ጦር ላይ ወታደራዊ ክሳራ ማድረሳቸውን ዛሬ ማምሻውን የደረሰን መረጃ ያመላክታል በተለይ የሚኒሻና አድማብተና ኃይሉ ከመከላከያ ጋር አብሮ ከፍተኛ ውጊያ ያደረገ የዋለ ቢሆንም የፋኖ ኃይሎች በእነዚህ በዋና ዋና መግቢያ በሮች ላይ በሶስት አቅጣጫ በተመሳሳይ ሰዓት ጥቃት በመፈጸም በአገዛዙና በሚኒሻ እንዲሁም በአድማብተና ኃይሉ ላይ ጥቃት መፈጸም መቻላቸውንና በተደረገው ውጊያም ከ24 በላይ ወታደሮች ሲቆስሉ 18 በላይ የመከላከያ ሰራዊት አባላት መገደላቸውን ለማወቅ ተችሏል ጥቃቱን የፈጸመው አጣና ዋሴ እና ካራማራ ክፍለ ጦሮች በጋራ በመሆን ነው በዚህ ከተማ ላይ በጣም የሚገርመው ነገር የአድማብተናና የሚኒሻ ኃይሎች ሸሽተው እንዲሁም የብልጽግና አመራሮች ሸሽተው በመከላከያ ካምፕ ውስጥ ለመጠለል በሄዱበት ሰዓት የመከላከያ ኃይሉ ወደኛ እንዳትመጡ የት ነው የምትሸሹት በማለት ወደ ሚኒሻዎችና የብልጽግና አመራሮች ላይ ተኩስ እንደከፈተባቸውና በመሐልም እርስ በርሳቸው ተዋግተው ቁጥሩ ያልታወቀ የሁለቱም ኃይሎች እንደተመቱ ነው መረጃዎች የሚያመላክቱት በመተማ ከተማ ላይ እንግዲህ በጣም ቁልፍ ወታደራዊ ቦታ ነው እቺ ከተማ ከሸዲ ከተማ ወይም ከዞኑ ዋና ከተማ በቅርብ ርቀት የምትገኝና ከሱዳን ኮሪደር ጋር የምታገናኝ ዋና መስመር ሆና ያለች የመከላከያ ኃይሉ 2 ሰዓት ባልሞላ ውጊያ ከተማዋን ለቆ ለተወሰነ ጊዜ የፋኖ ኃይሎች መቆጣጠራቸውን ነው መረጃዎች የሚያመላክቱት በሌላ ዜና በምዕራብ ጎጃም ሽንዲ ወንበርማ ከተማ አቅራቢያ ዛሬ ከጠዋት ጀምሮ ከባድ ውጊያ እየተደረገ ሲሆን በሽንዲ ከተማ 5 ኪሎ ሜትር ላይ ርቀት የነበረው የመከላከያ ምሽግ ተመቶ ወደ ሽንዲ ከተማ ሰራዊቱ መሸሸቱን መረጃዎች ያመላክታሉ በትናንትናው ዕለት እንዲሁም በሰናን ወረዳ በተደረገው ውጊያ የአማራ ፋኖ ህዝባዊ ድርጅት በላይ ዘለቀ 206ኛ ኮር የተገኘውን ድል ዛሬ ሙሉ በሙሉ በቁጥርና በአሃዝ አስደግፎ አውጥቷል ከ100 በላይ የመከላከያና በአጠቃላይ የአህመድ አገዛዝ ጥምር ጦር ከ100 በላይ እንደተደመሰሰና በርካታ ኃይሎች በፋኖ ቁጥጥር ምርኮ እንደተያዙና የነፍስ ወከፍ መሳሪያዎችም እንዲሁ በቁጥጥራቸው ስር ማድረጋቸውን አስታውቀዋል በሌላ ዜና እንዲሁ በወሎ ቀጠና ዛሬ በደቡብ ወሎ ድላንታ ወረዳ ወገልጤና ከተማ ላይ ሰፍሮ የሚገኘው የአገዛዙ ጦር ላይ ጥቃት ተፈጽሞ ከባድ ጉዳት መድረሱን መላክቷል እንዲሁም በሰሜን ወሎ ጃሮታና ኮልቦ በተባሉ ቦታዎች ላይ በተደረገው ውጊያ ከፍተኛ ትንቅንቅ ሲደረግበት የዋለ ቦታ ነው በዚህ ውጊያ የአገዛዙ መከላከያ ከባድ መሳሪያ ሽፋን በመስጠት የአድማብተናና የሚኒሻ ኃይሎችን ወደፊት አስቀድሞ በኋላ የከባድ መሳሪያ ሽፋን በማቆሙ በሚኒሻና በአድማብተና እንዲሁም በፖሊስ አባላት ላይ ከፍተኛ ውድመት እንደተፈጸመ መረጃዎች ያመላክታሉ በዛሬው ዕለትም እንዲሁ በሰሜን ሸዋ ቀጠና ደቡብ አማራ አሳምነው እዝ በአማራ እና በኦሮሚያ ክልል አዋሳኝ በነበረው የአገዛዙ ጦር ካምፕ ላይ በጋራ ሰፍሮ በነበረው የአገዛዙ ጦርና የኦሮሚያ ልዩ ኃይል ላይ ጥቃት ከፍተው ከፍተኛ ጉዳት ማድረሳቸውን ተመላክቷል የኃይለ ማርያም ማሞ ክፍለ ጦር ሐሙስ ገሪያ በተባለች ቦታ አቅራቢያ ዘጎዶ ኪዳነ ምሕረት አካባቢ ጥቃት በመፈጸም ከፍተኛ ድል ማስመዝገባቸውንና ለዚህም በዋነኝነት ወደ ኦሮሚያ ድንበር ገብተው ማጥቃት የፈጸሙት ከዚህ በፊት ለበርካታ ጊዜ ከኦሮሚያ ክልል አዋሳኝ ቦታዎች ላይ የመከላከያ እና የኦሮሚያ አድማብተና ወደ አማራ ክልል እየገባ የፋኖ ኃይሎችን ለማጥቃት ሙከራ እያደረገ በአንዳንድ ቦታዎችም ላይ የተወሰነ የደፈጣ ጥቃት በመፈጸም ጉዳት በማድረሱ ያንን በቀል ለመፈጸም እንደሆነ አመላክተዋልኝ ይህ በእንዲህ እንዳለ በደቡብ ወሎ ዞን የዋድላ ወረዳ ከተማ የሆነችው ኮን አንሻ ክፍለ ጦር እና የቀኝ አዝማች ተበጄ ወርቁ ክፍለ ጦሮች በጋራ ዛሬ ጠዋት 3 ሰዓት እስከ 11 ሰዓት በከባድ መሳሪያ የታገዘ ውጊያ ከተደረገ በኋላ ከተማዋን ሙሉ በሙሉ
መቆጣጠር መቻላቸውን አስታውቀዋል። በዚህ ከጋሸና እስከ ኮን በተዘረጋው የውጊያ ግንባር የፋኖ ኃይሎች የወረዳዋን ከተማ ሲቆጣጠሩ የከተማዋ ነዋሪዎች በሙሉ ወጣው አቀባበል እንዳደረጉላቸውም ተመላክቷል። የ102ኛ አየር ወለድ ክፍለ ጦር በርካታ ኃይሉን መሐመድ ቢሆነኝ ክፍለ ጦር እጃቸውን በዛሬው ዕለት መስጠታቸውና አሁን እባካችሁ እኛ የፋኖ ኃይሎችን በሄድንበት አካባቢ ማጥቃት አልቻልንም፣ እንዲሁም በጣም እየደረጀና እየጠነከረ የመጣው የፋኖ ኃይል ለረጅም ጊዜ ሊዋጋን ስለሚችል እርስ በርሳችን ከምንዋጋ በማለት የአማራ ክልል የወረዳ የዞን እንዲሁም የክልል ባለስልጣናት ከመከላከያ ጀነራሎች ጋር በመሆን ህብረተሰቡን አስገድዶ ወደ ስብሰባ በማስወጣት ልጆቻችሁን ከውጊያ ሜዳ ወደ ሰላማዊ ኑሮ እንዲመጡ መልሱ በማለት ህብረተሰቡን ልመና ላይ ይገኛል። ከዚህ በፊት እንግዲህ 15 ቀን ሊፈጅብኝ ነው ቸውንም መሳሪያቸውንም አስወርጄ አንበረክካቸዋለሁ ያለበትን ቃል ትቶ ዛሬ የፋኖ ወላጆችን እና ቤተሰቦችን እና በከተሞች ላይ አዳራሾችን በመያዝ ህብረተሰቡን በግድ በማስወጣት በተደጋጋሚ ጊዜ በስብሰባ ልጆቻችሁን መልሱ እያሉ ወደ ልመና እንደመጡ መረጃዎች ያመላክታሉ። መሳይ በሌላ ዜና እንዲሁ በጎጃም ጎንቻና መርጦ ወረዳ በሚባሉት በጉንዶይንና መርጦ ለማርያም ከተማ ላይ የመከላከያ ኃይሉ በደረሰበት ጥቃት ከተሞችን ለቆ መሸሸቱንና አሁን በከተሞች ላይ የአድማ ብተና ኃይሎች በከበባ ውስጥ ሆነው ራሳቸውን እየተከላከሉ እንደሚገኙና የፋኖ ኃይሎች ግን ዋና መግቢያና መውጫ በሮችን ይዘው አሁንም ውጊያ እያደረጉ እንደሆነ ነገር ግን ውጊያ ከመደረጉ በፊት የመከላከያ ሰራዊቱ የመጣበትን ጠንካራ የፋኖ ኃይል መመከት እንደማይችል ሲገነዘብ ከከተማዋ ለአድማ ብተናም ይሁን ለሚኒሻ ሳይነግር ከከተማዋ ሹልክሎ በመውጣት ወደ ሌላ አካባቢ መሸሸቱን ነው መረጃዎች እየጠቆሙ የሚገኙት። መሳይ በሌላ በኩል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ቡልጋ ክፍለ ጦርና ነጉርጋድ ክፍለ ጦሮች አስቸኳይ ማሳሰቢያ ሰጥተዋል። ላለፉት 2 ሳምንታት የአብይ አህመድ አገዛዝ የተለያዩ መንገዶችን ዝግ እንዲሆን አድርጓል። እነዚህ መንገዶች በሁሉም በተጠቀሱት አካባቢዎች ህዝቡ እንዳይንቀሳቀስ መደረጉን በመጥቀስ ነው ከ24/02/2018 ከዛሬ ጀምሮ ከምሽቱ 12 ሰዓት ማለት ነው መንገዶች እስከሚከፈቱ ድረስ ከጊናገር ደብረ ብርሃን ያለው ዋናው መንገድ ከአምቡላንስ ውጪ ላሉ ማንኛውም ተሽከርካሪዎች ዝግ እንደሚሆኑ ነው የተገለጸው። ከጊናገር ደብረ ብርሃን ነው እንግዲህ ዝግ እንደሆነና ማንኛውም እንቅስቃሴ የታገደ በመሆኑ ከአምቡላንሶች በቀር ፍቃድ ለመንቀሳቀስ ፍቃድ እንደሌላቸው በመጥቀስ ነው። ይህንን ተላልፎ የተገኘ ማንኛውም ተሽከርካሪ እርምጃ የሚወሰድበት እንደሚሆን ነው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳወቀው። እንግዲህ በአጠቃላይ በአማራ ክልል ያለው ወቅታዊ ሁኔታ በዚህ ደረጃ የሚገለጸው ነው። ነገር ግን ተስፋ የሚሰጥም ብዙ ነገሮች እየሰማን ነው። ምናልባትም በቅርቡ አንድ ትልቅ የስምምነት ወይም ደግሞ የአማራ ፋኖ አንድነትን የሚያሳይ ዜና እንደምንሰማ ይጠበቃል እና እንደው በዚህ ዙሪያ ያለውን አጭር መልእክት ማስተላለፍ ከተቻለ። መሳይ አሁን የደቡብ አማራ ቀጠና የፋኖ ኃይሎች መግለጫ የሰጡበት ዋነኛው ምክንያት 2 ትልልቅ ምክንያቶች ስላላቸው ነው። አንደኛ ዋነኛው ምክንያታቸው የመከላከያ ሰራዊቱ እየፈረሰ ስለሆነ የራሳቸውን ወታደሮች በመኪና በመጫን ከከተሞች በመውጣት በህብረተሰቡ ላይ ከፍተኛ የሆነ ዘረፋ በመፈጸማቸው ይሄንን የፋኖ ኃይሎች በመገንዘቡ ህዝቤን አላዘርፍም በማለት የመኪና እንቅስቃሴ ከተደረገ እመታለሁ በማለት ነው መግለጫ የሰጠው። በሁለተኛ ደረጃ ጥቃት ለመሰንዘር የመከላከያ ኦራሎችን የመከላከያ ተሽከርካሪዎችን እየተጠቅመው እንቅስቃሴ ሲያደርጉ በርቀት በአርፒጂ በትልልቅ መሳሪያዎች በቡድን መሳሪያዎች እየተመቱ በመሆኑና የመንግስት መኪኖችን ትተው የግለሰብ መኪኖችን አውቶቡሶችን ሲኖትራኮችን ወይንም ሌላ የተለያዩ ሸልቶ መኪኖችን በመጠቀም ሲቪል በመምሰል ወደ ተለያዩ ውጊያ ቀጠናዎች መከላከያ ማበተናና ሚኒሻ ኃይሉ እንቅስቃሴ እያደረገ ጉዳት እንዳያደርስባቸው ለማድረግ ማገዳቸው ከፍተኛ የሆነ ወታደራዊ ጠቀሜታ ስላለው ነው ያደረጉት። አንደኛ ህዝባቸውን ለመከላከል ነው፣ ሁለተኛ ደግሞ መከላከያው እንዳያጠቃቸው እነሱ ወደ ማጥቃት መሄዱ ከሆነ መከላከያው በነፃነት እንዳይንቀሳቀስ ለማድረግ ነው ውሳኔ ያስተላለፉት። በእውነት ይበል የሚያስብል መረጃ ነው። መከላከያ 4 እና 5 ኪሎ ሜትር ከደብረ ብርሃን ከተማ ላይ በመውጣት ህብረተሰቡን ዘረፋ ኬላ ዘርግቶ ግለሰብ መኪኖች እየተንቀሳቀሰ ህብረተሰቡን ዘረፋ እየፈጸመ ስለሆነ ይህን ዘረፋ ለማስቆም ጭምር ስለሆነ ትልቅ ወታደራዊ እና ማህበራዊ ድልም ነው ማለት ይቻላል። በአጠቃላይ ግን በአማራ ክልል እየተደረገ ያለው ጦርነት በተለያዩ አቅጣጫዎች
አሁን የፋኖ ኃይሎች በተለያየ አውደ ግንባሮች ከሚያደርጉት ውጊያ በተጨማሪ በመካከላቸው በትንንሽ ክፍተቶች ምክንያት ሁለት አደረጃጀቶችን ወደ አንድ አደረጃጀት ለማምጣት ዝግጅታቸውን ጨርሰው መግለጫ ብቻ እንደሚቀራቸው ነው መረጃዎች እያመላከቱ የሚገኙት። ስለዚህ እነዚህ ኃይሎች ወደ አንድነት መጥተው በአንድነት ተሰናስለው ወደ ሙሉ ማጥቃት በሚሸጋገሩበት ጊዜ ይሄ የደከመ መዋጋት ሞራል የሌለው ምክንያት የሌለው አቅምም የሌለው ፍላጎትም የሌለው የመከላከያ አጠቃላይ የአብይ አህመድ አገዛዝ በአጭር ጊዜ ውስጥ ከክልሉ የሚወጣበት ከፍተኛ ዝግጅት እየተደረገ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። መሳይ የአብይ አህመድ አገዛዝ በትግራይ ላይ ጦርነት ሊከፍት እንደሚችል ተገለጸ። የተለያዩ ተቋማት በዚህ አንጻር ያላቸውን ስጋት በመግለጽ የማስጠንቀቂያና ማሳሰቢያ መግለጫዎችን እያወጡ ይገኛሉ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የአብይ አህመድ አገዛዝ በትግራይ ላይ ጦርነት ለመክፈት የመጨረሻውን ዝግጅት እያደረገ ነው ሲል መግለጫ አውጥቷል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅትም በፌዴራል መንግስቱና በህወሓት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው በመግለጽ ጉዳዩ በንግግርና በድርድር እንዲፈታ ጥሪ አቅርቧል። በትግራይ ጦርነት አንዣቧል በሚል በሺዎች የሚቆጠሩ ዜጎች ከትግራይ እየወጡ መሆናቸውም ተገልጿል። የአብይ አህመድ አገዛዝ በኤርትራ ላይም ጦርነት ለመክፈት እየተዘጋጀ ነው በማለት የኤርትራ መንግስት ሰሞኑን ለዓለም አቀፉ ማህበረሰብ ባቀረበው ጥሪ አስታውቋል። የኤርትራ የማስታወቂያ ሚኒስትር እንደገለጹት ከሆነ የአብይ አህመድ አገዛዝ በተሳሳተ ትርክት የኤርትራን ሉዓላዊነት ለመዳፈር ከፍተኛ ዝግጅት እያደረገ ነው። ዓለም አቀፉ ማህበረሰብ ይህንን አገዛዝ የምስራቅ አፍሪካን ቀጠናን ወደ ቀውስ ከመክተቱ በፊት እርምጃ እንዲወስዱ ጥሪ ማድረጋቸውም ተመልክቷል።